ጆርናል ማድረግ ጆርናሊንግ እንዴት ልጀምር ለሚለው ጥያቄ መጀመሪያ ደብተር እና እስክሪብቶ ማዘጋጀት። ከዛ ስለምንድን ነው የምጽፈው ለሚለው ጥያቄ እኔ ጆርናል ሳደርግ መጀመሪያ ላይ ስጠቀምበት የነበረውን 5 ጥያቄዎች ላካፍላችሁ። እነዚህንም 5 ጥያቄዎች የደብተራችሁ የመጀመሪያው ገጽ ላይ ጻፉት። ከዛ ጠዋት ስትነቁ እነዛን ጥያቄዎች አንድ በአንድ እያያችሁ ለመመለስ ይቀላችኋል። ጥያቄ 1 ምስጋና ግሬትፉል የሆናችሁበትን ትንሽም ትልቅም ሳትሉ እጃችሁ ላይ ያላችሁን ህይወታችሁ ላይ ያለውን ሰው እና የምትወዱትን ነገር ጻፉ። ሁለተኛ ዛሬ ትኩረቴን ሰጥቼው ላከናውነው የሚገባ ስራ ወይም ጉዳይ ምንድን ነው? ሶስተኛ አሁን ላይ እየተሰማኝ ያለው ስሜት ምንድን ነው? ከየት መጣ? ይህን ጥያቄ በየቀኑ መመለስ ራሳችሁን በደንብ ለመረዳትና ለማወቅ ያግዛችኋል። አራተኛ ትናንትና ምን ተፈጠረ? ፈገግ ያስባላችሁን ያስገረማችሁን ሁኔታ ሊሆን ይችላል። አምስተኛ አሁን ላይ ጥሩ እየሄደ ያለ ነገር ምንድን ነው? በምን አይነት ሁኔታስ ላሻሽለው እችላለሁ? ስለምትገነቡት ልማዳችሁ ሊሆን ይችላል፣ ስለ ጤናችሁ፣ ስለ ህልማችሁ፣ ስለ ስራችሁ ወዘተረፈ። እኚህን ጥያቄዎች በየቀኑ ጠዋት ላይ ስትነቁ ደብተራችሁ ላይ በመጻፍ ጆርናሊንግን በደንብ መልመድ ትችላላችሁ።